አንድ ያለኝ ጥያቄ የመጽሐፍ ቅዱስን በምታነብበት ጊዜ የመጀመሪያዎቹ ምዕራፎች አብሶ ብሉይ ኪዳን ላይ ታሪኮች ናቸው። ከዛ በኋላ ግን ያለ ሲሄድ ግን የምትላቸው እያንዳንዱ ነገሮች ደግሞ መጽሐፍ ቅዱስ ላይም አሉ። አሁን ጃኒ ማሆን ነው የሚሰማው። nobody knows when he's guy. So the bill you got find what the Quran. Okay. So I started ፈጣሪ ማግኘት አለብኝ በፈርስት because ቤተሰብም ቤተክርስቲያን ሄደና ይለኛል፣ ጓደኛዬም ፎከስ አድርገኛል። እሱ እንትን ይገፋኝ ነበር በጣም ከዚህም እሱ ያነባል ይሰግዳል። እሱ የሚገባው ነገር ምንድነው you need to find something ጋር የምትማመንበት ገብቶሃል። ፈጣሪ ሲኖርክ ብትወርቅም ኦኬ ትላለህ ገብቶሃል። ግን ብቻህን ስትሆን ደግሞ different so exactly 3 ወር ሰጥቶ ለራሴ ቤት ኮልፌ ነው ልክ ኮልፌ so in my mind is ከልጅነቴ ጀምሮ ሙስሊም እንዳለ ቤስት ፍሬንዶች እንዳለ ሙስሊም ናቸው። ቤስት ፍሬንዶች እንዳለ ማለት ነው። so I was like okay so ፈጣሪ for me is I need to find this በመጽሐፍ ቅዱስ ብቻ አይደለም I need to find it everywhere ያልኩት so በቡዲዝም ምናምን ነገር እና በአላም ነበር ሲጀመር ማለት ነው። like ኢንተረስት ሰጥቶኝ ያውቃል። ኢንተረስት ነበር እስልምናና ክርስትና ነው የሚያገናኛቸው ነገር ብዙ ነገር ስላለ ማለት so I dive deep in ገባሁ ሁለቱን ማንበብ ጀመርኩ። ከዛ point ማለት that's when it started like ህይወቴ make sense የመጣ የነበረ ጊዜ ማለት ነው። ከዛ at the same time ቁርአን በማንበብ ጊዜ for me ቁርአንን ሳነበው is the most interesting book ላይ ፈልገው አይነት መጽሐፍ like exactly ፈልገው አይነት መልእክት ነበር ይሰጠኝ ነበር። okay እንዲያርግ እንዳታርግ ነገር ነው ቀጣ ነው ቁርአን for me መጽሐፍ ቅዱስ was a story ነው። so ከመጀመሪያው ጀምሮ ስቶሪ ነው የሰዎች ስቶሪ ነው የምታነበው ምናምን ነገር ይሄድክ ነው። so ወደዚህ በጣም የገፋኝ ነገር ምንድነው ገና አልበቀራን ሳነበው it was started ለአንቢሊቨሮች ነው የጀመረው ስለ ማያምኑ ሰዎች ማለት ነው። እና I was one of them exactly so at the same time fear እየሰጠ it give you hope which is me ባህሪ እንደዛ ነው። but at the same time fear ውስጥ ገብቼ ማያምን ቦታ ውስጥ ገብቼ I see something hope ነበር ማይ ነበር ማለት የዛ ጊዜ እና እንደዚህ ያረጋችሁ ምናምን ያ ኤቭሪቲንግ ማየት ጀመርኩኝ። ከዛ ወደ ትንሽ ደግሞ ወደ እናምናለን ብሎ ማያምኑ ሰዎች ምን አይናቸው እናምናለን ካዲዎች ማለት ሙስሊም ነኝ ይሉና እናምንበታለን ይሉና ብቻቸውን ሲሆኑ ደግሞ ከሰይጣን ጋር ስለሚሰሩ ማለት ነው። ኦኬ ስለነሱ ሰዎች ማውራት ጀመር። ከዛ ደግሞ ስለ አማኞች ሲገባ I was gone okay I was in I want to be that person ያልኩት ነጥና ስበቃ እኔም አተሰም ደግሞ ብዙ ሰዎች ሁለቱን ማንበብ ያለው ላሉ ግን for me like ከልብ ያነበብኩት የዛ ጊዜ ልቤን ሰጥቶት ቋም ብቻ እና at some point እንደነገርኩኝ የሆነ ነገር ካመንኩበት እኔ ማንም ሰው አይደለም። ኦኬ አንድ ያለኝ ጥያቄ የመጽሐፍ ቅዱስን በምታነብበት ጊዜ የመጀመሪያዎቹ ምዕራፎች አብሶ ብሉይ ኪዳን ላይ ታሪኮች ናቸው። ከዛ በኋላ ግን ያለ ሲሄድ ግን የምትላቸው እያንዳንዱ ነገሮች ደግሞ መጽሐፍ ቅዱስ ላይም አሉ። ሶ ይሄንኛውን ገፍተህ ስላልሄድክበት ነው ይሄኛው ሞር የሳበህ? እንደዛ ማለት ይቻላል። ምክንያቱም at the same time ሁለቱን ያነበብኩት እንደነገርኩህ ነው። ለኔ ግን at the same time ነበረ ሁለቱንም ታነበው ነበር because I was giving ሁለቱም ቻንስ ሰጥቶ ነበር። የሆነ እንዴት ልበልክ ሁለት ነገር አስቀምጥ አሳመነኝ የምትለው ነገር አለ እንደዛ ነበር። the first ያሳመነኝ ይላል አለቀ። okay so ብዙ ሰዎች it might not be right ለኔ ግን I was እንደነገርኩህ ነው ፈጣን ነኝ I was አስቀረብኩኝ ሁለቱን አነበብኩት I was like I didn't say this was wrong yeah I said this I was like ያን believer መሆን ፈለኩ እዛ ጋር የተጻፈውን ሰውዬ so I started reading at some point ይህን ትቼ ወደዚህ መጣሁ። ቁርአን ማንበብ ጀመርኩ በደንብ ማንበብ ጀመርኩኝ በጣም ያነበብኩት ከዛ at some point ኪክ አደረገኝና ኦኬ
ምንድን ነው የሚያመሳስላቸው? ምንድን ነው ያለያያቸው? so I started doing my research ምንድን ነው የሚያመሳስላቸው? ምንድን ነው ያለያያቸው? everything አየሁት። ብዙ ነገር ያመሳስላቸዋል። I was more okay ምንድን ሰዓት አላለ ብዙ ሰዎች ብዙዎች like አያነቡም እንደዚህ አይነት ነገር ሁለቱም አንዱ ጋር አንዱ for me was like it was similar really ማለት it was like okay ምንድን ነው ያለያያቸው ነው ጋር ጥያቄ መጣው። at that point ምንድን ነው ያለያያቸው? ቅዱስ የትኛው ነው የምታምነው? so the bay የገፋኝ ወደ ቁርአን። okay so I started practice ማድረግ ጀመርኩ ማለት ነው ቁርአን እና ለኔ it's everything እንዲህ ልበልክ I was living not by anger I was living ፈጣሪ የሚፈራ ሰው ማለት ነው። እነዚህ ያልኩን ሰዎች ረሷቸው። okay I didn't want nothing ከነሱ ጨርሶ እና like focusing የነበረው okay ለቤተሰብ መድረስ ያለብኝ ግን መጀመሪያ ነገር ያሰማ አስቀድሞ ያለብኝ it's me ለኔ ከሳደግ ነው ቤተሰቦችን ይዤን ከፍ ነው ከቷላ ራሴን ወርቅ ያስወድቄ እነሱን ከፍ ለማድረግ መቼም አይደለም የሚሰራ ነገር የለም እዛ አይሰራም። እና start practicing እና እዛ ታሪክ ጋር ነበርኩኝና at some point somehow ወገች I think practice ካረኩ በኋላ ነው ራሱ ይሰለምኩት። I think practice አድርጌ ኮርቶር ነው አቋራ I need to be sure ብዬ ለራሴ ማለት ነው okay this is me way ስሰግድ ምን አገኘህበት? peace ስትፈልገው የነበረው እና እነካ ፒስ ነው ከዛ በፊት like ለኔ አሁን ስሰግድ I feel something like ረጋ አላለሁ ተጫንቄ ምናምን ነገር ከዋልኩኝ ስሰግድ it was like okay the whole አዲስ ነገር እናስብ ነገር ጠርተው በፈጣሪ እጅ ነው everything በፈጣሪ እጅ ነው everything እና በጣም the most interested is actually ያነበብኩት ምንድን ነው ፈጣሪያችሁ ከእናንተ ከማችሉት በርድን በላይ አይሰጣችሁ so if the moment to see ገባኝ ጊዜ everything trading የዛ ጊዜ ያገኘሁት ያጣሁት ነገር it makes sense this is a test this is not like really ብቻ የሚፈጠር ነገር ነው ብዙ ሰዎች የሚፈጠር ነገር ነው this is my test God knows እንደምችለው and he find a way እሱ እንዳገኘው so if እሱ ለማግኘት ከሆነ ያው ልብራቶት so ቤት ነው ያልኩት። ከዚህኛው ወደ እስልምናው ወይም ቁርአኑን እና መጽሐፍ ቅዱስን ከማንበብ ምናምን በፊት የሚ versus እነዛ ሰዎች it wasn't like it was me not like God ፈጣኝ ይጃል ነበር it was me at the same time ከሲስተሮች ጋር ምናምን ትውልድ ወስደኛለች ቤተክርስቲያን ምናምን yes practice እናደርገው ነበር ግን ገብቷል ወይ የዛ ጊዜ ነው ፈልገው ሲሆንና ተገደ ሲሆን አንድ አይደል at the same ሲሰጥና ፈልገህ ስታገኘው at the same exactly so የዛ ጊዜ so እንደዛ ተስራ ሰል ፈልጌ ማግኘት የፈለኩት የዛ ጊዜ so ማጋ እንደሆነ አላውቅም but I need to find it ስለዚህ ፈልገህ አገኘኸው እዚህኛው ካገኘሁት ለብዙ ሰዎች ያኛው ነው ይችላል ለብዙ ሰዎች እዚህኛው ነው ይችላል ግን ሁሉም የራሱን መንገድ ፈልጎ ማግኘት አለበት እሱ ነው you can never say ስለተሰጠ ብቻም አንዳንዴ ከተባለ ፈልገው by the way ፈልገህ ስታገኘው it makes sense everything you do everything ስታደርገው ወደውም ታደርገው ፈልገውም ታደርገው ስታነብም መጽሐፍ ቅዱስን ይችላል every ጥቅስ ነው የሆነ ነገር ስታይ ራሱ ደስተኛ ሆነ የምታነበው ነገር አለ እንዴ አንዳንዴ እኔ አሁን ቁርአን ያነበብኩኝ ግን አውላለሁ ታሪካቸውን ስሰማ ቪዲዮዎች ምናምን ገብቷል because ያን ፈልጌ ያነበብኩት ነው ማለት ነው ግን at the same time ግን ዝም ብለህ የምታነበው ከሆነ እንደ ደረቅ ስታነበው there's no use እና እሱን ነው ከዛ የዛ ጊዜ ፕራክቲስ በማድረግበት ጊዜ ደግሞ everything ለኔ started making sense ላይ በቃ it makes sense so ለራሴ ገባኝ ነገር I need to be Muslim ያልኩት I'm practice ያደረኩት ነው ያለሁት ምንድን ነው የፈራሁት ነው is this some conscience በቃ ከልጅነቴ ደውሎ ያሳደገኝ ነገር ትቼ ወደዚህ መጣ ወይ ነው ነገር እና the one thing ከራሴ ባህሪ የምወደው ነገር ካመንኩበት እኔ ካሰብኩበት ካመንኩበት ሄድበታለሁ ሳግራቤ ይዤዋለሁ ይወጣውን ገፍታለሁ እና the whole family didn't accept this one nobody accepted challenge እሱ ነበር yes and at the same time የኔ ታሪክ በጣም የሚገርም ነገር ነው መሰለህ everything ፈጣሪ አስተካክሎልኛል ጦመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ
ዱዓ አደረኩ ከልቤ። ምንድን ነው ያልኩት? ፈጣሪ ከቤት መውጣት አይቀርም ሰው ያስፈልገኛል ማለት ኦኬ አይ ኒድ ሰም ማንም እንደው አላውቅም የሆነ ሰው ያስፈልገኛል ያልኩት። ከተማ ሆፍ ፋሚሊ ይረዳቸዋለሁ። ይደድ ቱ ማች ወጥክ ሳትናገር አምስት ሳትናገር ሁለት ዓመት ነው አልፎታል ማለት ነው። ሁለት ዓመት ምን እንደማደርግ ሳይታወቅ ቤቴ ነው ማታ የገባው ጠዋት የወጣው። ከዛ ደግሞ ሙስሊሞክ እዛ ከኛ ኮንትሮል ውጭ ይሆናል። ስለዚህ ውጣ ነው ታስ ያ አይኑ እንዲህ ልበል እስቲ አሁን እናቴና ሲስተር ይገርማቸዋል። ምንም አልፈሩ I had something going. I know this is my ፈተኔ ነው እና ሁሌም የሆነ ነገር ምንድነው መቁራን እናት ምን ብትናገር በሰድብክ ቤተሰቦች አባትም እናት ቢሰርቡክ ቢናገሩ ምንም እንዳታደርግ ሪስፔክትፉል እስልምና ላይ እስከመጡ ድረስ so the point was ለኔ እስልምና ላይ መጥተዋል ነው የዛጊዜ መጥተዋል መጥተዋል ታውቋቸው እስልምና ላይ መጥተዋል so ማማ እንደዚህ በቃ መጣት አለብኝ this is my peace I don't want to lose it I need this ማንም አያውቅም እንደነገርኩ ነው this is the first time podcast አሁን ማዘርኩት አልተ ይሄንም ሰው the first time okay ያው ሁሉ 2 ዓመት 3 ዓመት ያሳለፍኩት ህይወት ማንም አያውቅም ሰዎች so ይሄንን ነገር ስላገኙት ለነሱ ሲስ አይሰጣቸው ለኔ በጣም ብዙ ሴንስ አለው so ያንን ግራብ ሳረክ ኦኬ አሁን መፍትሄ ያስፈልገኛል ነው ምሰሩ አይደለም የዛ ጊዜ ተፈታኝ ስጠይቀው በጣም የተባረከ ሰው ምንም ማመጥ ከሳሽ ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላቅም አጠገቤ ነበር ኦኬ ከዛ መስቀል አይና መስቀል ምንድነው ሰላምተኛ አልኩት ከዛ ውስጣር ቦንዲንግ እና the whole time so you are right የሚያስፈልግ ነገር ካለ ንገረኝ አለኝ ማማ እንደዛ አሁን እኮ ዱዓ ያረኩት እኮ ያልኩት መልሶ እዚሁ መጣ ከዛ ያስታርኩኝና ከዛ መጠየቅ ጀመረ ነገርኩት ማለት ታሪክ ያሳለፍኩት ህይወት እንዳለ ነገርኩት ከዛ ይሷር ቦንዲንግ እና ሲስተር ነገር ሲፈጠር ደወልኩለት ወጣ ነው አልኩት ከቤት ያስወጡኝ ነው ችግር ካለ ነገር ይምጣ እና ምን ላይክ ትንሽ ጊዜ ምን ቆይበት ቦታ ካለ ምናምን ጠየቁት ከዛም ስለው እሺ ከስንት ሰዓት I think 9 ሰዓት ከ10 ሰዓት በኋላ ማለት ነው ጠብቀኝ አለኝ እዛ አካባቢ ማለት ነው እዛ አካባቢ ጠብቀኝ ልብስ ይሆናል እጂ ይርጦኝ ከዛ የወጣው ጊዜ መጣና አገኘኝ ምናምን ከዛ መግሪብ ሰገደ ምናምን ከዛ እና ግባ አለኝ መኪና ውስጥ by the way I don't know በጣም ደረ መኪና እንዳለው አላውቅም ቤት እንዳለው ምን ነገር አላውቅም I just find okay በቃ ፈጣሪ ሰጠኝ ሰው አቀረ ሆልት ነው እዛ መኪና ውስጥ ገባና አስተዋወቀኝ አብሮት የሚሰራ ሰው ነበር አስተዋወቀኝ እየሄድን ሲኒ ታሪክ ይነግረዋል ደስ ብሎት ሲቆይ ይነግረዋል እና he was so happy ማለት እና ይሄን እዚህ ጋር ጓደኛዬ እያወራሁት ነው ኦኬ እያወራሁት የት ነው የሚሄደው ያልኩት አካታል ነገር አብሎ ነው የገባነው ኦኬ ይሄ ነው የሚሄደው አይ በቃ አንዱ በቃ የሚያውቃቸው ሰዎች ጋር ያስገባ አዎ ግን እያወራ ምናምን መኪና ውስጥ ገባ ማለት ነው ምን መኪና ይተዋወል ነው እኛ ማለት he was so happy ጓደኛ በቃ ግን አልደረሰም መድረስ አልቻለም እሱ I can never ብርድ ማድረጋችን እሱ እና ልክ እንትን ስንል ከዛ ገባን የሆነ ሰፈርና ትልቅ ቤት ነው ገባና ቤት ውስጥ ገባ ከዛ when I say this is the most ግሬ ገባኝ ቀን እና ላይክ እስልምና ላይ በጣም እንዲይዞ ያደረገኝ ነገር ነው እንደገባን ብዙዎቹን አስተዋወቀኝ አወራን ነገራችን ታሪክ ምናምን ከዛ you don't even like ነው ሰርቪስ ምናምን መተኛ ይመስላል የልጁን ክፍል ይሰጠኝ የልጁን ክፍል ሰጥቶኝ እና ከዛ ቤትም ትዝ ሲለኝ ዱዓ ያደረኩት ምንድነው ኦኬ ሙስሊም ሆኛለሁ እንደ ሙስሊም ግን አባት መሆን እንዴት እንዳለብኝ አላውቅም ሶ ሌላ ደግሞ እና ይዛቅ ነው ትዝ ያለኝ ማለት ምክንያቱም ጠዋት ተነስቶ
ሲሰግድ እንዴት ኤቭሪቲንግ ፈጣሪ አሳይ እንዴት አባት ነው እንዳለብኝ ማለት ነው። ኤቭሪቲንግ የጠየኩት ነገር የተሰጠኝ ነው። ላይክ እኔ አልቸገሩም ስለ አልቸገሩም ላይክ that moment ላይክ እኔ ፈጣሪ ያገኘው ቀን አወዝ ደስ ይል ላይፍ ነው እስካሁን ድረስ ነው። ምንም ነገር ፈጣሪ ምንም ነገር ቢመጣ ምንም ነገር ይሄ ችግር ይመጣ አይ ነው ኦልሬዲ የሆነ መንገድ የሚያሳይህ እንዳለ እርግጠኛ ግራ የገባኝ ነገር ደግሞ ነገር እኮ ነው። ከዛ ጠዋት ተነሳን ስራ ቦታው መርካቶ ነው። መርካቶ መሰረት ነ what is happening ስማ ላይ የሚያልኩት ማለት ነው። እና ሄደ ምናምን ከስራውን አሳየኝ ማገዝ ጀመርኩኝ። my life shift ያደረገው እዚህ ጋር ነው። እሱ ጋር አንድ ወር ሙሉ ቆይቻለሁ። በደምብ ተንከባክቦኝ ከቤተሰብ ጋር ራሱ አንመለስም እንድመለስ ያደረገኝ እሱ ነው። አንተ አምፀህ ነበር። እኔ አምፀህ ትመለስ አስለደረህ ብዬ ኤቭሪቲንግ እኔ አሁን የምታነበው ነገር በተለይ መጽሐፍ ቅዱስ ላይ እንኳን like you need deep knowledge you don't see አንድን አንብበህ በሌላ አልገባምና ያቺን ቅድም ነገር ኮንፊውዝ አስረዳኝ አንተ እኮ ሰለምተኛል this is going to happen እኮ so you got to make that up ማሳመን አለብህ ገብቶሃል። ስለዚህ አሳመነኝ ለባሌ ኩኝ ምናምን እሱም ማክሰስ ማድረግ ጀመሩ ምናምን ከዛ ዳስ ግን ቻሌንጅ አላደረጉም። I think ስቶሪ ነው እስከ 5 ነው ሰርች ሶፒ እሱ like ለማሳመን ስልክ like እንዲጦት ወደው ዋናው ማለት እንድወጣላቸው ብዬ እንዴት መስከር ጀመርኩ። ቤታቸው ሲል ቤት ውጣ እንድትባል በቃ like በሩን ዘግቼ ምናምን መስገድ ጀመርኩ። ከዛ አንዳንዴ ከፈጠረ ጎል እንድትጠይቃት በቃ just accept it this is my way like this is like any ፈልጎ እንግዲህ ነው ነው ነገር አለ እሱን በቃ ተስማማን ምናምን። ከዛ ዳስ when ላይፍ shift ያደረገው ማለት ከዛ ዳስ when ጃኒ መጣ ማለት ነው ከውጭ ሀገር። ኦኬ የዛ ሰዓት ነው ጃኒ ተመለሰ መጣ ማለት ነው። እዛ ጃኒ መጣ so we started doing YouTube videos ምናምን ሳጀምረን አብረን ግሩፕ ሆነ ማለት ነው። ከዛ በኋላ still I wasn't making money በቃ ያቀስኩ ነበር እኔ እዛ ማለት አተምኩት። ከዛ በፊት ነበረ ከሱ ጋር የምትተዋወቁት የልጅነት አብራችሁ ታክፍል ነው ታወቀው ሶስት ታክፍል አንድ ሰፈር ነን። እሺ ገናኝ ነበር ብዙም ቤስ እዛዚህ ቤስት አልነበር ቤስት የሆነ አቲ 9ኛ ክፍል እና 10ኛ ክፍል ነው። እሱ ሌላ አካባቢ ምናምን ነው ወደ አሜሪካ እሱ 2017 ምናምን ሄዶ እሱ እዛ አካባቢና የዛ ጊዜ በደንብ እናወራ ነበር አሜሪካ ያለ ፌስቡክ ላይ ምናምን። እዛ ሲመለስ እሱም እንትን አልገረመውም ነበር nobody knows አያውቅም በዛ ሰዓት when I say in my life nobody knows like and I will like so you are in ነገር ተገበርኩት ነው ለዛ ነው I never showed ደክመቴንም ጥንካሬንም የወደኩት አወዳደቅንም የወጣው አወጣጠን ማን ነው ያውቅም። this is the first time look ለዛ ነው okay nobody knows እና አሁን ጃኒ ማሁን ነው የሚሰማው nobody knows when he's guy አሁን የእስልምናውን ፕራክቲስ ስታደርገው ነው አይደለ ይሄ ስሜት ይሰማህ የጀመረው ሰላሙን አገኘሁት ያልከኝ። ከዛ በፊት በክርስትናው በኩል ያሉትን ፕራክቲሶች ታደርጋቸው ነበር ከልጅነት ጀምሮ እናዳማች። አንድ ያለኝ ጥያቄ የመጽሐፍ ቅዱስን በምታነብበት ጊዜ የመጀመሪያዎቹ ምዕራፎች አብሶ ብሉይ ኪዳን ላይ ታሪኮች ናቸው። ከዛ በኋላ ግን ያለ ሲሄድ ግን የምትላቸው እያንዳንዱ ነገሮች ደግሞ መጽሐፍ ቅዱስ ላይም አሉ። ሶ ይሄንኛውን ገፍተህ ስላልሄድክበት ነው ይሄኛው ሞር የሳበህ። እንደዛ ማለት ይቻላል። ምክንያቱም at the same time መርካቶ የተፈጠረው ነገሮች እንዳለ ከዛ ወይ የተፈጠሩትን ነገር እንዳለ ትንሽ ያውቃል። እሱ ከጓደኛዬ ጋር ከፍተን እንደገና ተዘግቶብን ነበር። እዛ ጊዜ የተነሳሳው እንደገና የወደቁበት ጊዜ ማለና እሱም በዲቴል ማለት አልፈልግም። ኦኬ በጥሩ ሰው ተጠቆሙብኝ ነው ማለት እሱ እዛ ታይል ላይ still መርካቶ በትት ያልኩ ነው። ጃኒ መጣ። ከዛ ዩቲዩብ መስራት ጀመርን። ላስትን መርካቶ ነበርኩኝ እንደነገርኩ። አሁን ይሄኛው ታሪክ
በቃ ይሄኛው የሰራው እሱን ያውቀዋል በደንብ ነው ያውቀዋልና እሱን እንደ ስከስር ምናምን ነበር ኦኬ የከሰርኩ ጊዜ ምንድነው ያለኝ the most በለው ጃኒ the most humble guy አጋቹ ነው ያለው ምን ማለት ነው ሲቹዌሽን እንደነገርኩ አሁን አንተ በነገርክ ኦኬ አጋቹ ትለኛለህ he doesn't know nothing እኮ ያዛ ጊዜ ሱቅ ነው ተዘጋብኝ አወቀ ይሰራጋቹ ከዛ ምን አሳመጣ there was a group ራሱ ያመን ከጓደኞቼ ነበሩ የዛ ጊዜ ወደም ቢተዋወቁ ነው እሱ ጋር አማኒ ቡቻ ምናምን ነበሩና እሱ ነው ወደ አዲስ አበባ መጣቸው ኦኬ by himself ወጪ ከፍሎ የቤከሪን ክሱ የሚከፍለው ምግብ እሱ የሚከፍለው everything እሱ የሚከፍለው ወናዚ everything ማለት ነው እና the most humble guy ማለት ለዛ ነው ለጓደኞቹ like ጃኒ ሳክሪፋይስ አድርጓል ቢያንስ 2-3 አመት ማለት ነው ለኛ ብሎ እኛ እንድናድግ ብሎ ማለት ነው ዋው እና የዛ ጊዜ መጣ ጊዜ ከዛ ኮንተንት እኔ ይገባኝ ነበር since ድሮ በፍላሽ ከተስኩ ነበር እንግሊዝኛ በደንብ ተናለው I'm good